ዩቲዩብ ቻናሌ በሰላም መጣችሁ። አንተነህ ነኝ። የዛሬ ቪዲዮዬ ላይ የፒዲኤፍ ዶክመንትን እንዴት ወደ ማይክሮሶፍት ወርድ ኮንቨርት ማድረግ እንደምንችል አሳያችኋለሁ። ተከታተሉኝ። እዚህ ጋር እንደምታዩት የፒዲኤፍ ፋይሉን ኦልሬዲ አዘጋጅተናል፣ መቀየር የምንፈልገውን። በመቀጠል ወደ ኮምፒውተራችን ላይ ወደ ማይክሮሶፍት ወርድ በመሄድ ማይክሮሶፍት ወርድን እንከፍታለን። ማይክሮሶፍት ወርድን ስንከፍተው ይሄንን ያመጣልናል። ከዛ እዚህ ጋር ኦፕን የሚለውን ኦፕሽን ክሊክ እናደርጋለን። ከዛ እዚህ ጋር እንመጣና ብራውዝ የሚለውን ኦፕሽን ክሊክ ስናደርግ ፒዲኤፉን ወደ አስቀመጥነው ፎልደር ይወስደናል ማለት ነው። ለምሳሌ የኛን ፒዲኤፍ እዚህ ጋር ከሆነ ያስቀመጥነው ወደ ዳውንሎድስ ፎልደር እንሄድና ወደ ወርድ ኮንቨርት ማድረግ የምንፈልገውን ፒዲኤፍ ሴሌክት እናደርግና ኦፕን እንለዋለን። ከዛ እንደምታዩት ይህንን ሜሴጅ ያመጣልናል ማለት ነው። ከዛ ኦኬ ስንለው አውቶማቲካሊ የፒዲኤፉን ፋይል ወደ ማይክሮሶፍት ወርድ ኮንቨርት ያደርግልናል ማለት ነው። እዚህ ጋር እንደምታዩት ኮንቨርት አድርጎ ጨርሷል። ስክሮል እያደረግን ሙሉን ማየት እንችላለን። እዚህ ጋር የፈለግነውን ኤዲት ማድረግ የምንፈልገውም ነገር ካለ ኤዲት አድርገን መልሰን ሴቭ ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር ይሄንን ኦቨርቪው የሚለውን ማጥፋት ከፈለግን እዚህ ጋር ክሊክ እናደርጋና እሱን ማጥፋት እንችላለን። ሌላ ደግሞ መጨመር የምንፈልገው ለምሳሌ ቻፕተር 1 ልንለው እንችላለን፣ ወይም ደግሞ ቻፕተር 2 የፈለግነውን ኤዲት ማድረግ እንችላለን ማለት ነው። ከዛ እንደ አዲስ ሴቭ ለማድረግ እዚህ ጋር እንመጣና ፋይል የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር ሴቭ የሚለውን ክሊክ ስናደርግ የት ሴቭ ላድርገው የሚለውን ያስመርጠናል። ስሙን እንደፈለግነው መስጠት እንችላለን። ፈርስት ቻፕተር ኢንተርፕሪነርሺፕ የሚለውንም እንደዛው እንዲሆንም ማድረግ እንችላለን። ከዛ እዚህ ጋር ሴቭ የሚለውን ክሊክ ስናደርግ ሴቭ ያደርግልናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሌላ እንዳሳያችሁ የምትፈልጉ ቪዲዮ ካለ ደግሞ ኮሜንት ላይ ያስቀምጡልኝ። ሰላም ሁኑ።